ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁ አማርኛ ቃላት ምስረታ ነው። አማርኛ ቃላት ምስረታ በሁለት በሶስት በአራት እና በአምስት ፊደሎችን የያዙ ቃላቶችን ነው ማነብላችሁ። ጀማሪ ከሆናችሁ ከኔ ጋር እንዴት እንደማነብ አብራችሁ ተለማመዱ። ደብተራችሁ ላይ ጻፉ። ቀጥታ ወደ ቃላቶቹ ማንበብ እገባለሁ። እስከመጨረሻ ድረስ ብትከታተሉ ታተርፉበታላችሁ። ካቋረጣችሁት ደግሞ ሳታዩት ታልፋላችሁ ማለት ነው። ማንበብ የምትፈልጉ በሁለት በሶስት በአራት እና በአምስት የተመሰረቱ ቃላቶችን አብረን እንለማመዳለን። እኔ ጋር አብራችሁ ትለማመዳላችሁ። ደብተራችሁ ላይ ደግሞ ብትጽፏቸው በጣም የተሻለ ነው ማለት ነው። ለበለጠ በግል መማር የምትፈልጉ ደውላችሁ አናግሩኝ። ኦንላይን ላይ እናስተምራለን ማለት ነው። ኢሞ፣ ቴሌግራም፣ ዋትስአፕ እናንተ በምትጠቀሙበት ፕላትፎርም ደውላችሁ አናግሩኝ። አሁን ቀጥታ ወደ ቃላቶቹ ማንበብ እገባለሁ። መልካም ቆዩ። እሺ አሁን መጀመሪያ ላይ በዚህ በሰማያዊ የጻፉት አለ። እሱን ወደ ፊት ለፊት አነብላችኋለሁ። እኔ ጋር አብራችሁ ታነባላችሁ። በሁለት ቃሎች የተመሰረተ ነው። ፊት ለፊት የጻፉት አብረን እንለማመዳለን። መጀመሪያ ላይ ያለው መጣ የሚል ቃል ይሰጣል ማለት ነው። መጣ ማለት መጣ የሚለውን ወደ እናንተ የሆነ ነገር እንደመጣ የሚያሳይ ሲሆን ፊደሎቹ ደግሞ የመን እና የጠን ፊደል የያዙ ናቸው። በአንድ ላይ መጣ የሚል ቃል ይሰጣል ማለት ነው። መጣ የሚል የመን መጀመሪያ የጠን ደግሞ አራተኛዋ ፊደል ናት። እቺ መጣ የሚለውን ቃል ይሰጣል ማለት ነው። እንደዚህ በማድረግ ማንበብ ትችላላችሁ ማለት ነው። እሺ ቀጥሎ ያለው ደግሞ ሄደ ይላል። ሄደ የሚለው ደግሞ የሃን እና የደን ፊደል ይዞ በአንድ ላይ ሄደ ይላል። ሄ እቺ አምስተኛ ድምጽ ናት። የሃ ፊደል አምስተኛ የምትገኘው ማለት ነው። የደ መጀመሪያ ሄደ የሚለውን ቃል ትሰጣለች። እቺ ደግሞ ሄደ። ቀጥሎ ያለው ደግሞ በላ ይላል። ይሄ ደግሞ በላ የሚለው ደግሞ የበን እና የለን ፊደል የበን መጀመሪያ የለን አራተኛ ድምጽ በአንድ ላይ በላ የሚለውን ቃል ይሰጣል ማለት ነው። በላ መጨረሻ ላይ ያለው ቃል ይላል። ይሄ ደግሞ ቃል የሚለው ደግሞ የቀን ፊደል እና የለን ፊደል ይዞ በአንድ ላይ ቃል የሚለውን ቃል ይሰጣል ማለት ነው። ቃል ብላችሁ ጽፉ። ሁለት ፊደሎች ናቸው፣ የቀና የለ። አራተኛ የቀ የለ ስድስተኛ ድምጽ በአንድ ላይ ቃል የሚለውን ይሰጣል ማለት ነው። እንደዚህ በማድረግ መለማመድ። አሁን በሁለት የተመሰረቱ ቃላቶች ነው ያነበብነው። በሁለት ቃል እንደዚህ ያደረጋችሁ መለማመድ ትችላላችሁ ማለት ነው። በተለይ ጀማሪ ከሆናችሁ እንደዚህ ያደረጋችሁ ተለማመዱ። መጀመሪያ በሁለት እና በሶስት የተመሰረተ ታነባላችሁ። ቀስ ያላችሁ በአራት በአምስት ረጅም ማንበብ ትችላላችሁ ማለት ነው። ስትጀምሩ ግን በትንሽ ቃላት የተመሰረተ ብትለማመዱ እመክራለሁ ማለት ነው። እሺ አሁን መጀመሪያ መጣ የሚል ቃል ይሰጣል። ከዛ ሄደ፣ ከዛ በላ፣ መጨረሻው ቃል የሚሉ ቃላቶችን አነበብን ማለት ነው መጀመሪያ ላይ። ኦኬ አሁን ደግሞ በዚህ በአረንጓዴ የተጻፈው ሶስት ፊደሎችን የያዘ ቃላቶች እናነባለን ማለት ነው። መጀመሪያ ላይ ያለው ተማሪ ይላል። ተማሪ ይላል። የተን ፊደል የመን እና የረን ሶስተኛዋን ይዞ ተማሪ የሚለውን ቃል ይሰጣል ማለት ነው። ተማሪ የተን የመን የረን የተመጀመሪያ የመ አራተኛ የረን ፊደል ደግሞ ሶስተኛዋን ማለት ነው። በአንድ ላይ ሶስት ፊደሎች ተማሪ የሚለውን ቃል ይሰጣሉ ማለት ነው። በመቀጠል መሬት ይላል። ደግሞ መሬት የሚለው ቃል ደግሞ መን ፊደል ረን እና ተን የመን መጀመሪያ የረን አምስት የተን ስድስተኛ ድምጽ መሬት ይላል። በመቀጠል ሰማይ ይላል። ደግሞ አሁንም ሶስት ናቸው። ሰማይ የሚለውን ቃል ነው የሰጠን። የሰን የመን እና የየን ፊደል ይዞ ሰማይ ይላል ማለት ነው። ሰማይ ከዛ መጨረሻ ላይ ያለው ኃይል ይላል። ኃይል የሚለው ደግሞ የሃን የየን ፊደል እና የለን ሃን መጀመሪያ የየን ስድስት የለንም ስድስተኛ ድምጽ በአንድ ላይ ኃይል የሚለውን ቃል ይሰጣል ማለት ነው። ኃይል የሚለውን ቃል ይሰጣል።
እንዲህ በማድረግ መለማመድ ትችላላችሁ። ላንብብላችሁ። ተማሪ፣ ከዛ መሬት፣ ከዛ ሰማይ፣ መጨረሻው ሀይል የሚሉ ቃላቶችን በሶስት ፊደል የተመሰረቱ አነበብን ማለት ነው። ኦኬ አሁን ደግሞ በአራት ፊደል የተመሰረቱ በዚህ በሰማያዊ የተጻፈውን በአራት የተመሰረቱ አነባለን። መጀመሪያ ላይ ያለው ተናገረ ተናገረ ይላል። የመጀመሪያውን ሁለት እጥፍ ማለት ነው። በአራት ሲሆን መጀመሪያ በሁለት ከዛ በሶስት አሁን በአራት የአራት ፊደሎችን ስብስብ ማለት ነው። የተን የነን የገንና የረን ፊደል በአንድ ላይ ተናገረ የሚል ቃል ይሰጣል። የተን የነን የገንና የረን ፊደል ይዞ ተናገረ የሚል ቃል ይሰጣል ማለት ነው። ቀጥሎ አበሰረ ይላል። ይሄ ደግሞ አበሰረ አበሰረ ይላል። ይሄ ደግሞ አበሰረ አበሰረ የሚለው ደግሞ የአን የበን የሰንና የረን ፊደል ይዞ በአንድ ላይ አበሰረ የሚል ቃል ይሰጣል ማለት ነው። አበሰረ የሚል ቃል ይሰጣል። ሁሉም የመጀመሪያ ድምጽ ናቸው። በመቀጠል አማራጭ አማራጭ ይላል። ደግሞ አማራጭ የአን ፊደል የመን የረንና የጨን ፊደል ይዞ በአንድ ላይ አማራጭ የሚለውን ቃል ይሰጣል። በአንድ ላይ አማራጭ የሚለውን ቃል ይሰጣል ማለት ነው። አማራጭ ይላል። ከዛ መጨረሻ ላይ ያለው ባለቤት ባለቤት ይላል። ይሄ ደግሞ ባለቤት የበን አራተኛ የለን የመጀመሪያ ድምጽ የበን አምስተኛዋን የተን ስድስተኛ ፊደል ይዞ ባለቤት የሚል ቃል ይሰጣል። ባለቤት እንዲህ በማድረግ መለማመድ ትችላላችሁ። አሁን ላንብብላችሁ። መጀመሪያ ላይ ያለው ተናገረ ይላል። ከዛ አበሰረ ይላል። ከዛ አማራጭ ይላል። መጨረሻው ባለቤት የሚል ቃላቶችን በአራት ፊደል የያዙትን አነበብን ማለት ነው። አሁን ደግሞ የምናነበው በአምስት ፊደል የተመሰረተ ይሆናል ማለት ነው። በቀይ የተጻፈው 5 ፊደሎችን ይዞ ትርጉም የሚሰጥ ይሆናል ማለት ነው። እሺ መጀመሪያው አጨበጨበ ይላል። አጨበጨበ አ ፊደል ጨን ፊደል በን ፊደል መልሶ ጨን ከዛ በን ስንት የተጠቀምነው የጨን ሁለቴ የበን ሁለቴ መጀመሪያ አ ፊደል ናት። 5 ፊደሎች ናቸው። በአንድ ላይ ያጨበጨበ የሚል ቃል ይሰጣል። ሁሉም የመጀመሪያ ድምጽ ናቸው። 5 ፊደል የአን የጨን የበን የጨን የበን ፊደል በአንድ ላይ ያጨበጨበ ይላል ማለት ነው። ቀጥሎ ተጫዋወቱ ይላል። ይሄ ደግሞ ረዘም ሲል ትንሽ ከበድ ስለሚል ብቻውን መቆጠር ተጨዋወቱ ተጨዋወቱ ይላል። ይሄ ደግሞ የተን የጨን የወ አራተኛ መልሶ መጀመሪያ ሆኖ የተን ሁለተኛ ድምጽ ተጠቅሜ ተጨዋወቱ የሚል ቃል ይሰጣል ማለት ነው። ኦኬ ከዛ አባረረች አባረረች ይላል። ደግሞ አባረረች አን ፊደል የበን ረን ሁለት ጊዜ ትጠራላችሁ ረ ብላችሁ የቸን ስድስተኛ በአንድ ላይ ምን የሚል ቃል ይሰጣል? አባረረች አባረረች የሚለውን ቃል ይሰጣል ማለት ነው። አባረረች መጨረሻ ላይ ተመረጠች 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 ተን ፊደል መን ረን እና ጠን የቸን ስድስተኛ ይዞ ተመረጠች የሚል ቃል ይሰጣል ማለት ነው። እንዲህ በማድረግ መለማመድ። አምስተኛው ከአራተኛው ይከብዳል ከሶስተኛውም ይከብዳል። ምክንያቱም ፊደሉ እየበዛ ሲሄድ ለመጥራት ያቅታችኋል ማለት ነው። ሙሉ ጀማሪ ከሆናችሁ እንደዛ ነው። እሺ ላንብብላችሁ። መጀመሪያ ጨበጨበ ይላል። ከዛ ተጨዋወቱ ከዛ አባረረች መጨረሻው ተመረጠች የሚሉ ቃላቶችን አነበብን ማለት ነው። እንዲህ በማድረግ መለማመድ በጣም ቀላል ነው። እንዲህ እያደረጋችሁ ተለማመዱ። አሁንም ቀጥሎ ያለው በ5 የተመሰረተ ነው። እሱንም ላንብብላችሁ። መጀመሪያ ላይ ያለው መረቀችው ይላል። መረቀችው ይላል። የመን የረን የቀንና የቸን የወን ፊደል ይዞ መረቀችው የሚል ቃል ይሰጣል ማለት ነው።
ቀጥሎ ሰባበረው ይላል ደግሞ ሰባበረው ሰባበረው የሰን የበን መልሶ የበን የረንና የወን በፊደል ሁለት የተጠቀምኩ አንዷ አራተኛ ናት አንዷ የመጀመሪያ ድምጽ በአንድ ላይ ምን የሚል ቃል ይሰጣል? ሰባበረው የሚለውን ቃል ይሰጣል። ሰባበረው ከዛ አበላሸው ይላል ደግሞ አበላሸው ያን የበን የለን የሸንና የወን ፊደል ይዞ አበላሸው። እኔ አሁን ትርጉም የሚሰጡ ቃላቶችን ነው እዚህ ጋር የምሰራላችሁ። ስለዚህ እናንተ ለማንበብ መለማመድ አለባችሁ ማለት ነው። አበላሸው ይላል መጨረሻ አስቀየረ ይላል መጨረሻው አስቀየረ የአን የሰን የቀን የየንና የረን ፊደል ይዞ አስቀየረ የሚለውን ቃል ይሰጣል ማለት ነው። አስቀየረ እንዲያርጋችሁ ማንበብ መጀመሪያ መረቀችው ከዛ ሰባበረው ከዛ አበላሸው መጨረሻው አስቀየረ የሚሉ ቃላቶችን አነበብን ማለት ነው። ሁለቴ በአምስት በቀይና ይሄኛው በአምስት ፊደል የተመሰረተ ነው። አሁን መጨረሻ የምናነበው በሁለት የተመሰረተ ነው። ይሄን አንብበን እንጨርሳለን። መጀመሪያ ላይ ያለው ቤዛ ይላል። ቤዛ የበን እና የዘን ፊደል ይዞ ቤዛ ይላል። ከዛ ሰው ይላል። ሰው ብላችሁ ጽፉ ሁለት ፊደል ነው የሰና የወ ፊደል ማለት ነው። ሰው ከዛ ተራ ተና ረ ፊደል ማለት ነው። አራተኛ ተራ ራ የሚል ድምጽ ይኖረዋል። አራተኛው ተራ መጨረሻ ቀን ቀን ቀና የነ ፊደል ማለት ነው። ቀን የሚል ቃል ይሰጣል። ቤዛ ሰው ተራ ቀን የሚሉ ቃላቶችን አነበብን። መጨረሻ ላይ እንዲህ በማድረግ መለማመድ ትችላላችሁ። እዚህ ዩቲዩብ ላይ ማወቅ ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። ከተመቻችሁ ላይክ እና ሼር በማድረግ አበረታቱ። አዲስ የሆናችሁ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከምንመለስ ሰላም ሁኑ። ቻው